እዚህ መጽሐፍ ላይ ጸሐፊው በፍጹም ኮፒ ማድረግ የሌለብን ውጤታማ ያልሆኑ ሰዎች ያላቸው ልማድ ብሎ ወደ 11 ነገሮችን ያስቀምጣል። እኔ ግን አራቱን ላካፍላችሁ። የመጀመሪያው ስኬፒንግ ላይፍ፣ ህይወትን መሸሽ ማለት ነው። ችግር ሲመጣ መሸሽ፣ የተለያዩ ጉዳዮች ሲመጡ መሸሽ። እውነታው ግን እነዚህ ነገሮች ዛሬ ብንሸሻቸውም ነገ ተመልሰው መምጣታቸው አይቀርም። ሁለተኛው ደግሞ ሐሳቦችን ያለ መጻፍ ልምምድ ነው። አእምሮ ማሰቢያ ነው። የሚያስታውሰን የሆነ ነገር መኖር አለበት። ስለዚህ አይዲያዎች ሲመጡልን የሆነ ባሻሽለው ባደርገው ምንላቸው ነገሮች ሲኖሩ የመጻፍ ልምምድ ያስፈልገናል ማለት ነው። ሶስተኛው ደግሞ ሁልጊዜ ለሁሉም ነገር እሺ ማለት ነው። ሁልጊዜ እሺ የምንል ከሆነ ህይወታችን በሌሎች ሰዎች ቁጥጥር ውስጥ ነው የሚሆነው። ስለዚህ ኖ ማለት ልምምድም ያስፈልጋል። አራተኛውና የመጨረሻው ደግሞ ከመጠን በላይ መፍራት፣ መጨናነቅ ነው። ብዙ ጊዜ የምንፈራቸው ነገሮች ካያቸዋቸው በገሃዱ ዓለም ላይ የሌሉ እኛ ዝም ብለን አእምሯችን ውስጥ የምንፈጥራቸው ነገሮች ናቸው። ስለዚህ ዝም ብሎ ከመፍራት ከመጨናነቅ ይሆናል ይሳካል በሚል እምነት መስራት መሞከር ያስፈልጋል ማለት ነው። አመሰግናለሁ።